ታፔላው ዛሬ ማልዶ ቁርስ ለመብላት እንደተለመደው የትዝብት መነጽሩን አጥልቆ ዙሪያ ገባውን በንቃት እየቃኘ ቢሻው ቁርስ ቤት ተገኝቷል። ከውስጥ እንደገባ ራዲዮ ድምፁ ከፍ ተደርጎ ይሰማል። በውስጡ ያሉት ቢሻውን ጨምሮ ደርቤ፣ ወይዘሮ አልማዝና ወጣቱ አቡሌ በተመስጦ ሆነው ከራዲዮ የሚነገረውን አጥብቀው ይሰማሉ። ከመመሰጣቸው የተነሳ ታፔላው ገብቶ ቁጭ እስኪል ድረስ ምንም አላዩም ነበር። እንዴት አደራችሁ? አለ ታፔላው። ግን መልስ የለም። ቢሻው እባክህ ቁርስ ካለ ታዘዘኝ። ቢሻው አይሰማም? ቁርስ ካለ ታዘዘኝ። ቢሻው ዞር ብሎ እንኳን ሳያየው በእጁ የድምፅ ቀንስልኝ ምልክት ለታፔላው አሳይቶት በሌላ እጁ ደግሞ የራዲዮኑን ድምፅ ከፍ አድርጎ ያድምጠው ጀመር። ከራዲዮ የሚሰማው ድምፅ እንዲህ ይላል። እንግዲህ አድማጮቻችን በእስራኤልና በፍልስጤም መካከል እንደ አዲስ የተቀሰቀሰው ጦርነት አሁንም እንደቀጠለ ነው። ሐማስ በጋዛ ሰርጥ በእስራኤል ላይ ድንገተኛ ጥቃት መሰንዘሩን ተከትሎ በርካታ የሐማስ ታጣቂዎች ቡድን ወደ ደቡብ እስራኤል ገብቷል እየተባለ ነው። እንግዲህ በዚህም ላይ በመመርኮዝ አሜሪካ ከእስራኤል ጎን እንደምትቆም አቋሟን ገልጻለች። አድማጮቻችን ሄዲያ እንደውች አሜሪካ የማትገባበት የለ። እዚህም ገብታ ደግሞ ምን ልታደርግ ነው? በጥብጥ አደረጋቸው እኮ ነው የምትወጣው አሉ ወይዘሮ አልማዝ። ነው ብለው ነው አልማዝዬ? እንደዛ ነው ብለው ነው እንጂ ቢሻው ሌላ ምን ይሆናል? ገብታ ልትበጠብጥ ነው። አረ ቢሻው እባክህ ና ታዘዘኝ አንድ ጊዜ። ወይኔ ታፔላው ይቅር በለኝ እባክህ። ምን ይሰራል? አላየሁህም እኮ። ወይ በሞትኩት ታፔልዬ፣ መቼ ገብተ ነው? መች ነው የመጣኸው? ደህና አደሩ ወይዘሮ አልማዝ። ቆየው ከገባው። እኔ አላየሁህም። ደርቤ አይተኸው ነበር እንዴ? በስ ገበርኩ። መቼ መጥተህ ነው? ኧረ በፍጹም አላየሁትም። እንዴት ሳናይ ገባ? ነገሩ እኛ በጦርነቱ ወሬ ተመስጠን ነበር። ደህና አደርክ ታፔላው? ደህና አደርክ ቢሻው፣ እንዴት ነህ? እኔ ጦርነቱ ሳይጀምር ነው የገባሁት። አላያችሁኝ? ታፔላው ጀመረው እንግዲህ። ታፔላው በወሬ ያዝን ምን ይሰራል? የተለመደውን አድርገው። እሺ አሁን ይደርሳል። ምን እባክህ ታፔላው፣ ዘመኑ ከፋ። የእስራኤልና የፍልስጤምም ነገር እኮ ዳግም አገረሸበት። እንደው ጉዳዩ ቢያሳስበን እኮ ነው እንደዚህ ተመስጠን ምናችንንም ሳንሰማ ስናደምጥ የነበረው። በጣም ነው እያሰጋኝ ያለው። በጣም ነው እንደ ግል የሚያሳስበኝ አለ ደርቤ ወደ ታፔላው እያየ። ልክ ነህ። እኔ ግን በዚህ ሰዓት የቁርሴ ቶሎ መድረስ ነው የሚያሳስበኝ ደርቤ። እንዴት? የራሷ ያረረ የሰው ታማስ ስላለች አሉ አበው። ምን እንዴት አለው? እኔ የቀኑን ስራዬን በአግባቡ እና በሰዓቴ እንድሰራው ቁርሴን በቶሎ መብላት አለብኝ። ስለዚህ አሁን እኔን የሚያሳስበኝ ጉዳይ የጋዛ ሰርጥ እስራኤል ምናምን የሚለው ሳይሆን ቶሎ ቁርሴን በልቼ ወደ ስራዬ መሰማራቴ ነው። የቁርሴ ቶሎ መድረስ ነው የሚያንገበግበኝ። ታፔላው መለሰ። የጦርነቱ ጉዳይ ታፔላው ምንድን ነው የምትለው? እንዲሁ እንተወው ነው የምትለው? አያሳስብም? መረጃው እኮ ያስፈራል። ወይዘሮ አልማዝ ልክ ነው እኮ። መረጃ መስማትማ ትልቅ ጠቃሚ ነገር ነው። የ21ኛው ክፍለ ዘመን እኮ ትልቁ ሀብት መረጃ ነው እኮ እኔም እኮ ሀብትነቱ ስለገባኝ ነው በጠዋት ተነስቼው እዚህ ከሰማው በኋላ ቤት ስመለስ ቡናዬን አፍልቼ አቦል ቶና በረካ ድረስ እያፈላው እድርተኞቼን ሰብስቤ ቀኑን ሙሉ ትንትን ነው የማደርገው ነው የምልህ። እንደው እኮ አንዳንዴ ማውራቱን አብዝተን ቀኑ እንኳን አይበቃንም። ምንም ነው የማይበቃን። ምሽቱንም እንቀጥልበታለን ስንተነትን። ታዲያ እሱ እኮ ነው ትልቁ ችግሩ ወይዘሮ አልማዝ። የተነገረውን መረጃ የሰማው እድርተኛ ሁሉ ተሰብስቦ ካልተነተንኩኝ ስል የሚባክነው ጊዜ እኮ ነው ትልቁ ችግር። ጠቃሚ ጉዳዮች ላይ መዋል ያለበት አቅም እኮ ነው በግምት ትንታኔ የሚባክነው። ጊዜ ታክሲ አይደለም አይጠብቅም ቆሞ ሲባል አልሰማችሁም? ታፔላው ግን የመጪ ምችሽ በቃ ይሜ ነገርክልኝ ደህና አድርገህ የመጪ ይሜ። እኔማ የትላንትና የአርሴን ጭውቴ ትንተና ለመስማት ጣቢያውን ቀይሩ ብል ቢሻው ገገመ። አልሚቷም እምቢ አለች። በቃ አልሰማ ብሎኝ ዘገባው እስኪያልቁ እኮ ደቅ ካልኩ ስንት ዘመን የመሰለሽ። አንተ ግን ይሜ ነገርካቸው ይሜ። አቡሌ ነበረ እንደዛ ያለው። ዝም በላተ ምን ይላል? 2 ሰዓት ተቀመጥክና ዘመኔን ሙሉ ተቀመጥኩ ትላለህ? ትንሽ አታፍርም?
ፈረንጅ ለተራገጠው ላለፈው ጉዳይ ትንታኔውን ካልሰማው ብለህ 2 ሰዓት ሙሉ ቁጭ ማለትን ስታወራኝ ትንሽ አታፍርም? ኧረ ታፔላው ትላንት የአርሴ እኮ የሌለ ነበር አንጀቴን ያራሰው። ጭውቴውን ስላላየሽ እኮ ነው አንጀቴን የራሰው ነው ምንሽ። ማራስ ምን ጥቅም አለው? ሆድህን ካልሞላው። ይኸው ንገርልኝ ታፔላው፣ መቼ ይሰማል? ታፔላው ቁርስ ደርሷል። ይኸው ቁርስ። አመሰግናለሁ ቢሻው፣ አመሰግናለሁ። ሆድህን ካልሞላው አልከኝ ታፔላው። አንተም ተናገርክኛ። ለሆዴማ አንድዬ መላጣማ ዛሬ ቀኑን ሙሉ የሆነ ነገር አቅምሶ ያውለኛል። የኔ ፈጣሪ አይተውኝ። አንተ ተዘፍዝፈ ከሰማይ ወርዶ የሚቀልብ አምላክ ያለ መስሏል። በልና ቢያንስ ከሱ ወንበር ተነስና ወደ እኔ ተንቀሳቅሰ መጥተህ ከኔ ጋር ቁርስ ብላ። እስቴል ታፔላው እስቴል እበለዋለሁ። ወይዘሮ አልማዝ ደርቤ ኑ ቁርስ እንብላ እንጂ ቁርስ እንብላ። አይ ብላ ልጄ ብላ። ጊዜ ታክሲ አይደለም አልከኝ እኮ። ልክ እኮ ነህ። ታዲያ ጊዜው ሳይቀድመኝ ልቅደሙ እንጂ ስንት ስራ አለብኝ መሰለህ። እንዲሁ መባከኔ ለምን? ያሰማሁት ይበቃኛል። በልበል ደርቤ፣ አንተም ወደ ስራ አትሄድም እንዴ? ወደጀ ነው አልማዝዬ፣ ወደጀ ነው። ጊዜው ሳይቀድመኝ ልቅደሙ እንጂ ስንት ቢሮ ቢጠብቀኝ ነን እኮ ነው። ታፔላው በል እንግዲህ ሰላም አሉ። በሉ ሰላም አሉ። ብላ ቡላ አትፍራ ብላ። የበላው ነው ታፔላው፣ ይመችሽ።